ክርስትና ወደ ኢስላም የሚመጣ ሰው አሁን ሰለም ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ እምነት ስለሆነ من اعتقاد التجسيم الى اعتقاد التجسيم ነው انتقال የሚያደርጉት። ስሙን ብቻ ነው የቀያየሩት። ከተጅሲም ወደ ተጅሲም ነው የሚያሸጋግሯቸው። ለምን እዛ ጋር አባታችን ሆይ ይል ነበር ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋር እዚህ ጋር መጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል። ከዛ መልሰው ከዛ አባት መሆኑ ቀረ እንጂ ያው እዛ ጋር የሚኖር የሆነ መኖሪያ የሚያስፈልገው ነገር ነው ብሎ ማሰብ ይጀምራል ማለት ነው። የሚያምነው ከነሱ ሰማይ ላይ የሚኖር ሲሉት ለሰማይ የሚገደብ አይደለም። ለሰማይ ላይ የሚኖር ሲባል እኮ እዛ ውስጥ ያ ቦታ የሚገድበው የሚወስነው ማለት ነው። በዚያ መጠን ልክ ይሆነ ማለት ነው። ስለዚህ ያንን መጥፎ እምነት አስገብተውበት ሻሃዳ ይዟል አላሁ አክበር ይባላል፣ ተክቢር ይባላል። ከዛ በኋላ ሰውየው ገና በዚያው ስም ቀያየረ እንጂ አሁንም ተጅሲም ላይ ነው ያለው።